ሰላም ሰላም የዩቲዩብ ቤተሰቦቼ ሰላም ናችሁ? እግዚአብሔር ይመስገን ስራ ጤና ከእኔ ጋር ሁሉም ሰላም ነው። ከእናንተ ጋርስ እንዴት ነው? እንግዲህ ዛሬ የመጣሁት አንድ ነገር ላስቸግራችሁ ነው። ከዛ በፊት ግን እንኳን ለመላእክት ሁሉ አለቃ ለቅዱስ ሚካኤል ዓመታዊ ክብረ በዓል በሰላም አደረሳችሁ። ቢያልፍም እንኳን በሰላም አደረሳችሁ ለማለት እወዳለሁ። እንግዲህ ሰኔ 12 ቀን የመላእክት ሁሉ አለቃ ቅዱስ ሚካኤል የሚታሰብበት ዓመታዊ ክብረ በዓሉ ነው። ሰኔ 12 ቀን ከሰራቸው ታምራቶች ውስጥ እንግዲህ በጥቂቱ ቃፉሚያን ከጠላት ከዲያብሎስ እጅ ያዳነበት ቀን ነው። ያረፈችበትም ቀን ነው። ቀሲስ ባህራን የህይወቱን ደብዳቤ የቀየረበትም ያረፈበትም ቀን ነው። ደግሞ ለፍጥረት ሁሉ ምህረት የሚለምንበት የፍጥረቱን ሁሉ ጸሎት የዓመቱን ሁሉ ጸሎት አሳርጎ ተፈጣሪ ምህረት የሚያሰጥበት ቀን ነው። እንኳን አደረሳችሁ። አሁንም በድጋሚ እንኳን ለመላእክት ሁሉ አለቃ ለቅዱስ ሚካኤል ዓመታዊ ክብረ በዓል በሰላም አደረሳችሁ ለማለት እወዳለሁ። በሀገር ውስጥም ያላችሁ እህት ወንድሞቼ፣ በሀገር ውጭም ያላችሁ እህት ወንድሞቼ እንኳን ለመላእክት ሁሉ አለቃ ለቅዱስ ሚካኤል ዓመታዊ ክብረ በዓል በሰላም አደረሳችሁ። በድጋሚ ደግሞ የእናታችን የቅድስት ድንግል ማርያም ወርሃዊ መታሰቢያው ሰኔ 21 ቀን እየደረሰ ነው። እንግዲህ ሰኔ 21 እመቤታችን ቅድስት ድንግል ማርያም በጌታችን በመድኃኒታችን በኢየሱስ ክርስቶስ መቃብር ላይ በጎልጎታ የጸለየችበት ቀን ነው። እንግዲህ ሰኔ ጎልጎታን የማያውቀው ማንም የለም። በውዳሴ ማርያም በተለያዩ የጸሎት መጽሐፍ ሰኔ ጎልጎታ እንግዲህ እመቤታችን በድንግል ማርያም በቀራንዮ የጸለየችው ጸሎት በተለያዩ ከጸሎት መጽሐፍ ጋር ታትሞ እንጸልየዋለን፣ ምህረት እንለምንበታለን። አሁንም እመቤታችን ቅድስት ድንግል ማርያም በዓል እንኳን በሰላም አደረሳችሁ። እናታችን ቅድስት ድንግል ማርያም ከልጇ ከወዳጇ ጌታችን ከመድኃኒታችን ከኢየሱስ ክርስቶስ ታማልደን ምህረቱን ታሰጠን፣ ጸሎታችንን ማሳረጋ በእግዚአብሔር ዘንድ ምህረቱን ታምጣልን። ለሀገራችን ለኢትዮጵያ ሰላሙን ያምጣልን። ሀገራችን ለኢትዮጵያ መሃሏን ገነት ዳሯን እሳት አድርጎ እግዚአብሔር ይጠብቅልን። የመላእክቱ አለቃ ቅዱስ ሚካኤልም እግዚአብሔር ከፈጣሪ ዘንድ ምህረቱን ይለምንልን። ጸሎታችንን በጎደለ ሞልቶ ልዩ ሶስት የሚሆን በአብ ወልድ መንፈስ ቅዱስ እሳት አድርጎ ምህረትን ያሰጠን። እንግዲህ ለሀገራችን እግዚአብሔር ሰላም ያምጣልን። እንግዲህ በተለይ ደራ ልጆች የሆናችሁ የደራን ጉዳይ የምታውቁት ነው። ማንም የሚያውቀው ነው። እንግዲህ ደራ በተለይ ከሰሞኑ ብዙ ግርግር በዝቷል። አሁንም እግዚአብሔር ሀገራችንን ይጠብቅልን። ለክፉም ልቦና ይስጥልን። ልቦና ይስጥልን። ልቦና ሰጥቷቸው እነሱም ወደ ሰላም ይመለሱ። ለክፉዎችም ልቦና ይስጥልን። እንግዲህ ደራ በተለይ አሁን መንገዱን በዛም ክሎዝ ተደርጎ ታቹን አንድ ያለን መንገድ በጀሬ ላይ የሚመጣው መንገድ ነበረ። እሱም ከተዘጋ እንግዲህ ከ2014 ጀምሮ መንገዱ ዝግ ሆኖ እንደቀጠለ ነው። በሳምንት በሁለት ሳምንት በወር በእጀባ ይኬዳል። እሱም አጥጋቢ አይደለም። የደራን መሰረታዊ ፍላጎት የሚሞላ አይደለም። አንድ ላውን መተንፈሻ አለን። አንድ በመራቤቴ በኩል በአለም ከተማ እና በለሚ አድርጎ የሚያልፈው በአባዶ ላይ የሚያልፈው መንገድ ነበር። ሰሞኑ እንግዲህ አባዶ ላይም ብዙ ሰዎች እየታገተ ብዙ ሰዎች ሞተዋል። ለሞቱትም እግዚአብሔር ነፍሳቸውን በገነት ያሳርፍልን። ብዙዎች ደግሞ ብርም ከፍለው በዛው ያልተመለሱ አሉ እስካሁን። ይሄ የታገቱትንም እግዚአብሔር በሰላም ያስለቅቅልን። ለሀገራችን በድጋሚ ምህረቱን የሚያምጣልን። እንግዲህ ዛሬ የመጣሁት አንድ ነገር ላስቸግራችሁ ነው ብያችኋለሁ መጀመሪያ ላይም። እንግዲህ የፎሎው ቻሌንጅ ሰጥቶኝ ነው። እንግዲህ ሐምሌ 5 ድረስ ፎሎው 30 ሺህ ከገባ ኖ 40 ሺህ ከገባ ማስታወቂያ እናሰራለን ብሎኛል። ግዴታ ደግሞ 40 ሺህ ቢቀር 30 ሺህ መግባት አለበት። ይሄ የድርጅቱ ህግ ነው ብሎኛል። ለእናንተ ፎሎ ሊንክ ኮፒ ሊንክ ማለት እናንተ ምንም አይጎዳችሁም። ለኔ ግን ማነው ህይወቴ መለወጫ ነው። ምክንያቱም አንድ ስራ መጀመሪያ ነው። ሁለተኛ ደግሞ ለኔም እንደ አዲስ ለኔም ማበረታቻ ይሆነኛል። እህት ወንድሞቼ በሀገር ውስጥም በውጭም ያላችሁ ፎሎ ላይክ ኮፒ ሊንክ አድርጉልኝ። ይሄ ቪዲዮ ደግሞ ብዙ ቦታ እንዲደርስ ብዙ ሰው ጋር እንዲደርስ ብዙ ሰው ጋር ደርሶ ፎሎ እንዲያደርጉኝ ኮፒ ሊንክ እያደረጋችሁ ተባበሩኝ። ለእናንተ ኮፒ ሊንክ ምንም አይጠቅማችሁም፣ ምንም አይጎዳችሁም። ለኔ ግን ማነው ህይወቴ መለወጫ ነው። ስራ የምጀምርበት ነው። ሁለተኛ ደግሞ ከብዙ ሰዎች ጋር የምታወቅበትም ስለሆነ እስኪ ፎሎ እያደረጋችሁ ተባበሩኝ ለማለት እወዳለሁ። አሁንም በድጋሚ እንኳን ለመላእክት ሁሉ አለቃ ለቅዱስ ሚካኤል ዓመታዊ ክብረ በዓል በሰላም አደረሳችሁ። በዓሉ የፍቅር የሰላም የደስታ በዓል ያድርግላችሁ። በእናታችን ለቅድስት ድንግል ማርያም ወርሃዊ ክብረ በዓል ለሰኔ 1 በሰላም አደረሳችሁ ለማለት እወዳለሁ። ለሀገራችን ለኢትዮጵያ ሰላም ያምጣልን። በተለይ ደራ ሰዎች ሆናችሁ አሁን ላይ አንድ ጥንቃቄ መልእክት እንድትይዙ አንድ መልእክት ማስተላለፍ እወዳለሁ። አሁን በተለይ በሀገራችን እንግዲህ ምንም ሰምታችኋል። በፌስቡክም በዩቲዩብም በብዙ ነገር ታይቷል። ስትንቀሳቀሱ በተለይ በእጀባ ስትመጡም ያለ መከላከያ አትምጡ። በተለይ በአባዶ በኩል የምትመጡ ሰዎች ለአሁን ምንም የለም ብላችሁ ከአባዶ እስከ ሰንቀሌ ባለው ውስጥ የሸኔ ማለት የኦነግ ሰራዊት የተንቀሳቀሰ ስለሆነ እናንተም ጥንቃቄ አድርጋችሁ እንድትጓዙ ሹፌሮችም ብትሆኑ በጥንቃቄ ተጓዙ። አሁንም ለሀገራችን ሰላም ያምጣልን። ለክፉም ልቦና ይስጠው እግዚአብሔር። ልቦና ሰጥቷቸው ወደ ቤታቸው መልሱ። ለሀገራችን ለኢትዮጵያ ለደራ እንዲሁም ለኢትዮጵያ ብቻ አይደለም ለመላው ለዓለም እግዚአብሔር ሰላሙን ያምጣልን ለማለት እወዳለሁ። አመሰግናለሁ። ኮፒ ሊንክ በማለት አበሩኝ። ይሄን አንድ ነገር ላስቸግራችሁ። እኔ ኮፒ ሊንክ አድርጉኝ በማርያም በገብርኤል በሚካኤል ማለት አልወድም አልልምም። እናንተ